ነገር አንስተዋል። ግን ጥያቄያችን እግዚአብሔር እንፍጠር ያለው ለማን ነው ነው? እንፍጠር ያለው ለማን ነው ስንል መጽሐፍ ቅዱስ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ተመልከቱላችሁ። ምን ብሎ ያስቀምጣል? እግዚአብሔር አምላካችን ለእኛ እንዲህ አለን አለ። ማን? መልአኩ ምን አለ? እግዚአብሔር እንዲህ አለን። ምን አለ እግዚአብሔር? አዳም ብቻውን የሆን ዘንድ መልካም አይደለምና ለእርሱ ረዳት እንፍጠርለት አለን ይላል። ስለዚህ እንፍጠር እያለ እያወራ የነበረው መምህራችን ራሱ እግዚአብሔር ሳይሆን ለመላእክት ነበር። ዋናው ግን ፈጣሪው አንድ ስለሆነ ቀጥሎ ምን አለ? እግዚአብሔር ሰውን በመልኩ ፈጠረ አለ። ፈጣሪው አንድ ነው፣ የፈጠረው እግዚአብሔር ነው። ከመፍጠሩ በፊት ግን ለመላእክት አማክሯቸው ነበረ። መምህር እንፍጠር ያለው ለስላሴ ከሆነ ጥያቄ ለስላሴ እንደሆነ ከመጽሐፍ ቅዱስ ማስረጃ አቅርቡልኝ። የትኛው ሐዋርያ ነው? ኢየሱስ የትኛው ሰው ነው ይሄ ጥቅስ የሚያሳየው ስለ ስላሴ ነው ያለው? ጭራሹን ቀጥሎ ምን አሉ? ከኛ እንደ አንድ ሆነ ብለዋል። ከኛ እንደ አንድ ሆነ የሚል በምንድን ነው? ክፉና ደጉን በማወቅ አሳያችሁ። ራሱ መጽሐፍ ቅዱስ ብሎ ያስቀምጧል። ያው ሰይጣን ራሱ አስቀድሞ ምን አለ? ክፉና ያው ከእርሷ በበላችሁ ጊዜ አይኖቻችሁ ይከፈታሉ፣ እንደ እግዚአብሔር መልካሙንና ክፉን የምታውቁ እንደምትሆኑ አለ። ስለዚህ ከእኛ እንደ አንድ ሆኑ ሲባሉ ክፉና ደጉን በማወቅ ደረጃ ነው። እሱም ደግሞ ከመላእክት ነው። መላእኮች ራሱ ክፉና ደግን ያውቃው። ለዛ ነው ጋድስ ኤሎሂም ብሎ መላእክትን የሚጠቁመው። ቀጥሎ መጽሐፍ ቅዱስ ላይ እኮ ቅዱስ 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 የሚል አለ። ስለዚህ ይሄ ስላሴን ያሳያል ብለው እሱም ውሸት ነው። ቅዱስ 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 ማለቱ ኃያልነቱን ያሳያል እንጂ ሶስት ነው ማለት አይደለም። እንደዛ ከተባለ መጽሐፈ ኩፋሌ ምን የሚል ነገር አለ? እግዚአብሔር አብርሃምን አብርሃም አለው። ስለዚህ ሶስት አብርሃም አለ እንዴ? አይመስልም። ስለዚህ ራሴ የሚያሰጠቅ ሲስቱ መምህር ኤልያስ 4 ደቂቃ አላችሁ፣ ቀጥሉ። እሺ፣ ለእኔም ደቂቃ ስጠኝ። ሯል። እሺ፣ እግዚአብሔር ይስጥልኝ። በጣም ጥሩ ነው። እንግዲህ እንደተነጋገር ነው በመጽሐፍ ቅዱስ መሰረት ቢሆን መልካም ነው። ምክንያቱም አንተ ከገድላትም ከድርሳናትም ከሌሎችም መጽሐፍት ነው እያመጣ ያለ። እሱን በሌላ ጊዜ የምንሄድበት ይሆናል። ቤተክርስቲያን የምታምንበት የተቀበለችው ቢሆንም ነገር ግን በመጽሐፍ ቅዱስ ስለሆነ ውይይታችን የተጀመረው መጽሐፍ ቅዱሳዊ ቢሆን መልካም ነው። ግን አንተ እንዳልከው አሁን ቅድም ለምሳሌ ከኛ እንደ አንዱ ሆነ ብሎ እግዚአብሔር ሲናገር እንደማን ነው? ከኛ ማለት ምን ማለት ነው? አንድ ሰው ነው ከኛ ብሎ የሚናገረው? አንድ ሰው ከኛ ብሎ መናገር ይችላል? እንፍጠርለትስ ማለት አንድ ሰው እንፍጠር ብሎ ይናገራል? ላድርግ፣ አደርጋለሁ፣ ልፍጠርለት ነበር ሊል የሚችለው አይደለም። እንፍጠርለት ብሎ ሲናገር እግዚአብሔር እዚህ ወይም አዳምን በመልካችን በአርአያችንና በመልክ በምሳሌያችን እንፍጠር ብሎ ሲናገር ነው እግዚአብሔር ከአንድ በላይ እኛ አንድ አምላክ ብለን ነው የምናምነው። ግን የምናምነው በአካል ግን ሶስት ነው እንላለን። እግዚአብሔር ሶስት አካል አለው። ባህሪው አንድ ነው፣ ፈቃዱ አንድ ነው፣ አገዛዙ አንድ ነው። ሶስት አካል ስላለው ሶስት ፈቃድ፣ ሶስት ባህሪ፣ ሶስት አገዛዝ የለውም። አካል ግን ሶስት አካል አለው። ይህንን ማመን አለብህ። አስተምህሮ ነው፣ መጽሐፍ ቅዱሳዊም ነው። ራሱ እግዚአብሔር የተናገረውም ስለሆነ ማለት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምረን ስንመለከት ወይም ከ16 ጀምረን ስንመለከት እግዚአብሔር በስም በአካል በግብር ሶስት ነው ብለናል አይደለ? በአካል የተገለጠው እግዚአብሔር ወልድ ነው። በስጋ የተገለጠው አብ በደመና ሆኖ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ውሃ ሲጠመቅ በደመና ሆኖ አብ ዝንቱ ትወልድ የዛፈቅር ወለቱ ስምዋ የምወደው ልጄ ይህ ነው እሱን ስሙት ብሎ ተናግሯል። አየው፣ የምወደው ልጄ ስሙት። ለምሳሌ እናንተ አላህ አይወርድም፣ አይወለድም፣ አልወለደም፣ አልተወለደም ነው የምትሉ። እዚህ ግን እግዚአብሔር ራሱ ምን አለ? ልጄን ስሙት፣ ይህ ልጄ ነው የምወደው ልጄ ስለሆነ እሱን ስሙት፣ የሚላችሁን ስሙት እያለ ነው፣ እየተናገረ ነው። አየው። ስለዚህ ሶስት አካል እንዳለው ይታወቃል ማለት ነው። ሶስት አካል እንዳለው ይታወቃል። ነገር ግን ሶስት አካል ሲኖረው ሶስት አምላክ ግን አይባልም፣ አንድ አምላክ ነው የሚባለው። ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ወይ ስማ እግዚአብሔር አምላክህ አንድ ነው ብሎ ነው የተናገረው ማለት ነው። ስለዚህ እግዚአብሔር በስም
አብ ወልድ መንፈስ ቅዱስ ይባላል። ስሙ ሶስት መሆኑ አካል ደግሞ አብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም አካል አለው ማለት ነው። አየው ከዚህ ከሶስቱ አካላት አንዱ ወልድ ከሶስቱ አካል አንዱ ወልድ ወደዚህ ምድር መጥቶ ከእመቤታችን ከቅድስት ድንግል ማርያም ተወለደ ማለት ነው። የእኛን ስጋ ለበሰ። ቅድም አዳምን ምን ብሎ ነበር? አዳም በሳተ ሰዓት በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንዳንዱ ሆነ ብሎ ተናግሮ ነበር። ከኛ እንዳንዱ ሆነ ማለት ምን ማለት ነው? የአዳምን ስጋ እለብሳለሁ እያለ ነው። እግዚአብሔር ወልድ የአዳምን ስጋ እለብሳለሁ፣ በኋላ ዘመን ከድንግል ማርያም ተወልጄ ከሰማይ ወርጄ እለብሳለሁ፣ ያ የለበስኩት ስጋ ደግሞ እግዚአብሔር አምላክ አደርገዋለሁ እያለ ነው እግዚአብሔር። አየው መምህር ደቂቃ አልቋል። ደቂቃ አልቋል። ኢምራን 4 ደቂቃ አለ፣ ቀጥል። እሺ አመሰግናለሁ። ያው መምህር ኤልያስ ጥቅሶችንም ቢያነሱ ቃል በቃል ስላሴ የተጠቀሰበትን ሶስት አምላክ ወይም ሶስት አካላት እንዳሉ ከመጽሐፍ ቅዱስ ሊያሳዩ አልቻሉም። እኛ የፈለግነው የእርሶ ሀሳብ ሳይሆን ምን ብዬ ላሳይ ነው? እያሳየሁ መሰለኝ እኮ። ውሸት አትናገር እሺ፣ ውሸት አትናገር። ውሸት ጥሩ አይደለም። ምክንያቱም እኔ ውሸት መጽሐፍ ቅዱስ እያወያየው ስለሆነ መምህር ኤልያስ እያልኩ ያለ መምህር ኤልያስ ስላሴ ማለት ሶስት ማለት ነው አይደል? መምህር ኤልያስ አሉ። ሶስቱን አካል እያሳየሁ እኮ ነው። አቶ መምህር ይሰሙናል? አንድ ጊዜ ፎርማል ውይይት ስለሆነ ይሄ ጣልቃ መግባት አይቻልም። ሀሳባችሁን ኢምራንን እንግዲህ የምትሉት ነገር ካለ ደቂቃ ይሰጣችኋል። በዛ ደቂቃችሁ ነው ሀሳባችሁን ልሰጡ የሚችሉት እንጂ እሱ ደቂቃውን ወስዶ ሲያወራ አይደለም። ቅድም እናንተ ስታወሩ ልክ ያልሆነ ነገር አውርታችኋል። እሱ ግን ጣልቃ አልገባም። ጣልቃ ያልገባው ያወራችሁት ሁሉም ልክ ሆኖ አይደለም። ነገር ግን ስርዓት አለው አይደለ? ሁሉም ነገር ንግግር ስርዓት አለው። ስርዓቱን ጠብቀን ደግሞ ማውራት አለብን። ስለዚህ ኢምራን 4 ደቂቃውን ሲጨርስ ገብታችሁ ሀሳባችሁን ትሰጣላችሁ። ዛኪር ወደኋላ መልሰው ደቂቃውን። ኢምራን ጀምር። አመሰግናለሁ። ያው መምህር ጥቅስ ከጠቅሷል። ጥቅስ መጥቀሱ ሳይሆን ሶስቱ አካል አብ ወልድ መንፈስ ቅዱስ እንዳሉ አምላክ እንደሆኑ ማስረጃ አላቀረቡም። እንደዛ ብሎ የሰበከ ነቢይ እንዳለ ሊያሳዩን አልቻሉም። እኛ ግን በማስረጃ ስላሴ የሚለው አስተምሮ የመጣው ኢየሱስ ካረገ በኋላ እንደሆነ የመጣውም ደግሞ ከህንዳውያን እንደሆነ እሱ ግን ሊመልሱ አልቻሉም። አንድ ሙግት ላንሳላችሁ። ሲጀመር በክርስትና ክርስቲያኖች ብሎ እንደሆነ አዳምጡኝ። ይሄኛው አምላክ አባት ነው፣ ይሄኛው ልጅ ነው፣ ይሄኛው ደግሞ ሚስት ነው ወይም ደግሞ እናት ነው ይላሉ። ሰምታችሁኛል? የሆነ ማህበረሰብ ነገር ወይም ደግሞ እንደ ቤተሰብ ነገር ማለት ነው። አባት ልጅና እናት። ማስረጃ ላሳያችሁ። ይሄኛው አብ ነው፣ አባት ማለት ነው። ወልድ ልጅ ነው፣ መንፈስ ደግሞ እናት ነው። ላሳያችሁ። ይሄ መጽሐፍ ታላቁ የቤተ ክርስቲያን ዳግማዊ ሙሴ የጻፈው ቅዱስ ኢጲፋንዮስ ነው የጻፈው። ኒላ ተመልከቱ። እዚህ ጋር ሶሪ የአዳም እናት ላይ ብሎ ያስቀምጣል። ሁላችሁም ይሁን አዳም ከህያው ከእግዚአብሔር አባት ከህያው መንፈስ ቅዱስ እናት የተገኘ የተፈጠረ ነው አለ። መንፈስ ቅዱስ እናት ነው ይላል። ስለዚህ በክርስትና ሶስት አምላኮች አሉ። አንደኛው አባት፣ አንደኛው ልጅ፣ አንደኛው ደግሞ እናት ነው ይባላል። ይሄ እንዲህ ብሎ አእምሮ እንዴት ብሎ ይቀበለዋል? ከየት ነው ያመጣችሁት? መጽሐፍ ቅዱስ አያውቀውም። ለአእምሮም ሊቀበሉ አይችልም። ሲጀመር ኢየሱስ ራሱ ምንድን ነው ያለው? ላሳያችሁ። መጽሐፍ ቅዱስ ተመልከቱ ምን እንደሚል ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። አንድ አምላክ ነው ያለው። አንድ አምላክ ደግሞ ማለት አባት ነው። ከሱ ውጭ ሌላ አምላክ የለም። ተመልከቱ። ሃይማኖት አበው ሙስሊም በማስረጃ የሚያወሩ አባት ሌላም ጊዜ ሲያወሩ እንሻለ በጥቅስ አድርጉት። እሺ ያው ሃይማኖት አበው ምንድን ነው የሚለው? በአባቴ ስም የምሰራው ስራዎች ምስክር ናቸው ሲል ከእግዚአብሔር በቀር አባት ያለው ማን ነው አለ። ኢየሱስ አባት የሚለው እግዚአብሔርን ነው። ያ እግዚአብሔር ደግሞ ከሱ ውጭ ሌላ አምላክ የለም። ለዛ ነው ኤፌሶን ላይ አንድ አምላክ የሁሉ አባት አለ የሚለው። ቀጥሎ ሳምናለ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው አለ። ኢየሱስ ሰው ነኝ ከእግዚአብሔር እየሰማውን የምናገረው አለ። ቀጥሎ ምን አለ? እናንተ የአባታችሁን ስራ ታደርጋላችሁ። እኛ ከዝሙት አልተወለድንም። አንድ አባት አለን፣ እርሱም እግዚአብሔር ነው። አንድ አባት ነው ያለው፣ አንድ አባት። ከዛ ውጭ አምላክ የለም። ግን ክርስቲያን ወገኖቻችን ከአንዱ አምላክ ኢየሱስ ካመለከው ውጭ ምን ታደርጋላችሁ? አምላክ የሆነ ኢየሱስም ታመልኩታላችሁ።
ያሳዝናል በጣም። ግን የሚያስቀው እንደሚያዘው ነገር ግን ለዚህ አስተሳሰባችሁ ማስረጃ ልታቀርቡ አልቻላችሁም። እንፍጠር አላችሁ። እንፍጠር የሚለው ለመላክ እንደሆነ መጽሐፈ ኩፋሌ የእግዚአብሔር ቃል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 አሳይተናል። ቀጥሎ እንፍጠርለት አሉ ብለዋል። እንፍጠርለት አይልም የሚለው ልፍጠርለት ነው። ተመልከቱ ጀማ፣ ስላሴን ለማሳየት ሶስቱን አምላክ ለማሳየት ብለው የእግዚአብሔርን ቃል ለወጡ። ተመልከቱ እንደዚህ ይላል፣ እግዚአብሔር አምላክም አለ ሰው ብቻውን የሆን ዘንድ መልካም አይደለም፣ የሚመቸው እርዳት እንፍጠርለት ይላል የአማርኛ ትርጉም ላይ። ግን ወደ ሂብሩ ስንመጣ የሚለው መምህር ሄዱ። ወደ ሂብሩ ስንመጣ ምንድን ነው ከበዳቸው ያጀማ። ሶስተኛ መምህር አዋይ ፍትህ አዋይ ሰዳ ሶስተኛ መምህር ነው ያጀማ። ታዘቡ አያቸው። ይሄን ያለ መምህር እኛ ፊት መቆማቸው ማለት ይሄን ነው። ስለዚህ እንፍጠርለት የሚል የለም፣ የሚለው ልፍጠርለት ነው። ሱብሃንአላህ ሱብሃንአላህ። መምህር እባክዎትን ካሉ ይመለሱና የምታመልኩትን ሶስት አምላኮች ያስረዱን። ወኢላ እዚህ ጋር የሚያዳምጠው 6500 ሰው ስላሴ መጽሐፍ ቅዱስ ላይ እንደሌለ ሶስት አምላክ እንደምታመልኩ ፍጡር እንደምታመልኩ ሊታመን ነው። ስለዚህ እባካችሁ መምህራን ካላችሁ ግቡ። ይገርማል። ሰዓቴን አቁምልኝ፣ ይምጡልኝ መምህር። ሰዓቱን አቁም። እሺ እንግዲህ እንደ አወያይነቴ መምህሩ መውጣት አልነበረባቸውም። እንግዲህ ማስረጃ ተጠይቀዋል። እስካሁን ምንም ያሳዩት ማስረጃ የለም። ሁላችንም ሙስሊሞችም ክርስቲያኖችም ማየት የምንፈልገው ነገር